ስለ ተንኳሽ ነገር ይመስላል ነገረኛ ስለ ደሞ አይደለም እኮ ያቺ ታይም ላይ ደሞ ታመመች ስትታመም በቃ ወደ ሐኪም ቤት ወስዳት ራሷ አጥቼ ስለ ተሰማኝ ባይዘ እኔ ደሞ ነገር እንደምናደግ ከተናደርኩ ጥሩ አይደለም ለሱ ጥሩ አይደለም ስራውን ሊፈታ ይችላል በጭራሽ ቲክቶክ ቪዲዮ ቀርጻለሁ ብዬ በጭራሽ እና ጓደኞቼ ይሉኝ ነበር ምናምን የጓደኞቼ ስራ ነው እንዴ ተገፍትሪ የቲክቶክ ቪዲዮ ጀምርተ ብዬ ቲክቶክ ይሄ እዚህ ደረጃ እንትን ይላል ብለን አልነበረም ግን አሁን ላይ ማስታወቂያዎች ምናምን እየሰራው ነው ሳንቲም ያገኙበት ግን እንዴት ነው የሞቱት አንተ 85 ዓመታቸው ነበሩ አው ከዛ በኋላ 85 ዓመት ያደረሰው ምን ሊሆን ነው ታዲያ ከመሞቱ ጋዜ አንተ እኮ በተፈጥሮ ትንሽ ጠረን ያስቸግራል በዛ ላይ ደግሞ እንዴ አልቦ የትምዛ ብታገኝ ምን ልትል እንደምችል አሱ ብዬ ቀድሜ ፋብ ሳሙናን ይያለሁ ፋብ ሳሙና መጥቶ ጠረን ከገላው ልቅ ያረጋል ጥልዝ ነው የሚያደርገው ጤና ይስጥልኝ ያላችሁት ብሩክ ኢንተርቴይንመንት ላይ ነው ዛሬ በጣም በህይወቴ በጣም የሚደንቁኝ ሁለት ቲክቶከሮችን ለእናንተ ይዤላችሁ ቀርባለሁ እጅግ ስኬት ላይ የደረሱላቸው የመጀመሪያው ተንኮሱ ይባላል የሚቀጥለው ዶሚኔት ነው ተንኮሱን መጀመሪያ እንየው እንዴት ወደ ጥበቡ ዓለም እንደመጣና ተንኮሱ የሚለውንም ስም እንዴት እንደሰጠ ነግሮን ነበር ተንኮሱ ያልከው ለምንድን ነው ስምህን ይሄ ነገር እጠይቃለሁ ይያልኩ እየፈራው ነበር ለምን ፍቺ የሌለው ነገር ነው ስለ ተንኳሽ ነገር ይመስላል ነገረኛ ስለ ደሞ አይደለም እኮ አንተ እንትን ነው እየሰራ ያለን አንዳንዴ ምን ብዬ ልጥራ አለች እሺ ባለቤት አዎ ስንሰራ ምን ብዬ ልጥራ ስትለኝ ድንገት አፌ ላይ መጣ ተንኮሱ በይ አዎ ሳቅ ነው በታይሙ ስትጠራ አዎ ያን ስም ስትሰማ እኔም ሳቅኩ ለምን አልገመድኩም እንደዚህ ቃል ድንገት ካፌ ወጣ ከዛ በቃ ሰውም ኮሜንት ላይ የስሙ አድናቂ የሆነ መጣ ስሙን እየወደደ መጣ ተንኮሱ ነው እሷም ስትጀምር የምትለው ተንኮሱ እያለች ተንኮሱ አሁን ሰፈር ውስጥም ተንኮሱ የምትባል ይመስለኛል እንደዚህ ነው የምጠራኝ ተው እንጂ እውነት በቃ ስሜ ሆኗልና ዞር ብያ ያለው ተንኮሱ ሲሉ ዞር ትላለች ይህ ቲክቶከር ሲያወራ እንግዲህ እንደሰማሁት በርካታ ሙያዎችን ሞክሯል ግንበኝነት ዶሮ ለማርባትም እንቁላል ይሸጣለሁ ብሎ ሞክሮ ነበር ሯጮች ሳይ ሯጭ ለመሆን ይፈልግ ነበር መጨረሻ ግን በኮንስትራክሽን ውስጥ የዚህን የኮንስትራክሽን ሙያ ለምዶ እየሰራ ነበር ታዲያ ወደዚህ ወደ ሙያው ከመጣ በኋላ ግን ኑሮ በጣም ዳገት ሆኖበት ነበር እሱንም እንደዚህ ነግሮናል ያቺ ታይም ላይ ደግሞ ታመመች ስትታመም በቃ ወደ ሐኪም ቤት ወስዳት ራሷ አጥቼ ስለ ተሰማኝ ባይዘ አያችሁ ብዙ ሰው ምን ያህል ዋጋ እየከፈለ ትንሽ ብር ነበር ስለ ወደ ሐኪም ቤት መውሰጃ ራሷ አጥቼ የሷ ፋሚሊ ብር ልኮ ሲያዛክሙ በቃ በጣም ተሰማኝ ብቻ በቃ በጣም እና ስራይ ማጣው ባለሟኝ ሰው ስራይን እየወደደ ሰው የውስጤን አላወቀም ብር እንዳለው አርጎ እየቆጠሩን ስለነበር እኔ ደግሞ ብር አጥቼ እና እሱ በጣም ብቻ ያ ታይም ብቻ ነው በጣም መደብረኝ ስለ አሁን ተደብቄ ስለ በቃ ራሴን ደብቄ ምናምን ልሰራ ስሞክር ወይ አንዱ ያቀኛል እንደምሰራ እና ወዳው ለብቻ በቃ ለኔ ፕሮቶኮል ያስቦ ነው እንጂ ለጎዱን ሳይሆን ለኔ አንተን ከማክበር ነው የመጣው ግን ያ ነገር ደግሞ አንተን በጣም ነበር ይጎዳ አዎ የሰው ልጅ ይፈተናል የሰው ልጅ ብዙ ፈተና ያጋጥመዋል ያንን ፈተና ጠንክሮ ሲያልፍ ነው ጥንካሬው የሚታወቀው እና ያልገደለን ፈተና ደግሞ ያጠነክራል አሁን ከዛ በኋላ ነው እንግዲህ አንተ እንደው ምናልባት ያ የለውጥ ጊዜህም ይመስለኛል አሁን እንደዛ ከዛ እንግዲህ ከሚስቱ ጋር እንግዲህ ተስማምተው ይሄንን የጀመሩትን ስራ አስቀጠሉ እና ትልቅ ሰክሰስ ላይ ደረሱ እስቲ እሱ ከሰራቸው አንዳንድ ስራዎች ደግሞ በጥቂቱኒ ውሻ የለም ውሻ እሺ ይሄው እነዚህ ናቸው እስኪ አምጪው የራስሽ ነው አዎ በምንድን ነው የምቀይርልሽ አይ ዝም ብዬ እንደዚህ በምን ልቀይርልሽ ምንድነው ያለ እቃ በጋሪ ጭኖ ያቆምኩት
እሺ መዘብዘፊያ ያርግልኝ። መዘብዘፊያ? አዎ። ይሄን ልታጥቢ ነው ወይስ እንዴት? ይሄን ሰጠው ካንዴ ኦኬ። አዎ ያርጉ በቃ። አረ በኋላ አትበላም እንዴ? ምንድነው? ሰው ቤት አለ እንዴ? አዎ አለ ባለቤቴ። እሱ ነው? አዎ። መልሽ። አይተው ተይው። አትወስድም? እኔ ሰው እንትን ልኮኝ እኮ ነው ዱቄት ላመጣ እየሄድኩ ነው። አንተ ምን አይነቱ ነው? ሂድ ከዚህ። አንቺ ራስሽ እንጂ ምን ይመስላል? በእናታችሁ ወጣ ከግቢው። ኧረ ጉዴ! እኔ የመጣናት ምንድን ነው? ምን ሆንክ? ሰው መሀል ዱቤ ብር ወስደሃል አለኝ ባለ ሱቁ። ከመሬት ተነስቶ ቆሞ ነው የነበረው። እንዴ ሳትወስድ ነው ወይ? 153 ብር ወሰድክ አለኝ። አንተ ስንት ነበር የወሰድከው? አልወሰድኩም። እኔ 153 ብር አልወሰድኩም። ጭራሽ አልወሰድኩም። 200 ነው ባለፈው ተጀግሬ የተቀበል። እንዴ እንደውም ቀንሶ ነው የነገረህ እኮ 200 ከወሰድክ ቀንሶ ነው። እና እኔ ደግሞ ንገሪው እንደምናደድ ከተናደድኩ ጥሩ አይደለም። ለሱ ጥሩ አይደለም። ስራውን ሊፈታ ይችላል። እንዴ ተው አንተ ይሄን ሁላ ለምን ትሄዳለህ? ለምን እኔ ድሮ ከጎረቤቴ ጋር ተጣላንና ተናዶ ነው በጥፊ ስለኝና አንዴ ሲጠርዘኝ በጀርባ ወደኩ፣ ተጎዳው፣ ሆስፒታል ተኛውና እሺ እሱ ታሰረ። እና ይሄም እንዴ ደበደበ ፈልገና? እንዴት ብቻ ጥሩ አይደለም ለሱ ንገሪው። እንዴ ምኑን ነው የምነግረው ታዲያ? እንዲፈራኝ ንገሪው፣ እንዲፈራኝ። ቆይ ምንድን ነው የምከተለኝ? አንተ ሌባ ነህ እንዴ? ሌባ ነህ? ለምን ትከተለኛለህ? ታውልቅ ልብስ ሌባ ነህ አልኩኝ። ሌባ ሰለስተኛ ሌባ አይደለም። እኔ መንገድ ጠፍቶብኝ አይደለ እንደዚህ እየተቸገረ እኔ ተቸግሬ አይደለም። ይቅርታ ወንድሜ፣ ይቅርታ። ችግር የለውም፣ ያጋጥማል። እሺ አመሰግናለሁ። መንገድ በዚህ ሂድና ሰው ጠይቅኝ ማለት ነው። ኦኬ አስፋልት የሚያወጣው በዚህ ነው። ሂድ በዚህ። በጣም አመሰግናለሁ። አይ ሲያሳዝን ስልኬ እንዴ ሌባ አይደለም ብለው ሌባ ሆነብኝ እንዴ? በሁለተኛ ደረጃነት ያስቀመጥኩት ደግሞ ዶሚኔት ይባላል። የሁለተኛም ስሙ ዶሚኔት ነው። እንግዲህ ዶሚኔት መጫን፣ ተጽዕኖ ፈጣሪ አይዶን ነው ብቻ ዶሚኔት አደረገ ብቻ። እሱ ወቸ ጉድ ፖድካስት ላይ እዛ ላይ በነበረው ኢንተርቪው ስለ ስሙ ተናግሯል። አባቱን ያወጡለት ዶሚኔት እውነተኛ ስሙ ነው። እስኪ እንከታተለው። የዝዋይ ልጅ ነኝ፣ ግን ያው በቢሾፍቱና በዝዋይ መሀል ነው ያደኩት። ባቱ ወይም ዝዋይ ባቱ አራቀል ዝዋይ ነው የተወለድኩት፣ ዝዋይ ነው ያደኩት። ግን ያው ፋሚሊ ቢሾፍቱ ስለሆነ እዛ አማራለሁ። ከዛ ክረምት ላይ እዚህ ምናምን። ስለዚህ ያደግከው ባቱ ነው ወይስ ቢሾፍቱ? ባቱ። በጭራሽ ቲክቶክ ቪዲዮ ቀርጻለሁ ብዬ በጭራሽ። እና ጓደኞቼ ይሉኝ ነበር ምናምን፣ የጓደኞቼ ስራ ነው እንዲህ ተገፍትሪ የቲክቶክ ቪዲዮ ጀምር ተብዬ። ቲክቶክ አጀምረ ቲክቶክ አሰራም እንዴ? ቫይብ ነው የምትሰጠኝ። እኔ እውነቱን ንገሪኝ ካልከኝ ቪዲዮዎችን ሳይ ይሄ አንዳንድ ሰዎች አሉ ቤት እየቀለዱ ምናምን ተቀርጾ ፖስት የሚደረግ ከዛ በኋላ በደንብ ልክ እንደ ባይስ እንደዛ ነው የሚመስለኝ። ቲክቶክ ይሄ እዚህ ደረጃ እንትን ይላል ብለን አልነበረም። ግን አሁን ላይ ማስታወቂያዎች ምናምን እየሰራው ነው፣ ሳንቲም እያገኙበት ነው። ተገናኝተናል አንድ ስራ ላይ እንደውም ይህ ልጅ እንግዲህ ድንገት ነው ወደ ቲክቶክ ዓለም የተቀላቀለው። ድንገት ጓደኞቼ ገፍትረውኝ ነው የሚለው። ግን በጣም ስኬታም የሆነ የሚገርመኝ ለኔ የሚያነሳቸው ሀሳቦች፣ የሚፈጥራቸው ፈጠራዎች፣ ንግግር ክህሎቱ በጣም የሚደንቀኝ። ቲያትርን ብዙ ዓመት የተለማመደ የተማረ በዚህ በአርቱ ዙሪያ ነው የሚመስለኝ። በሚሰራቸው ጭውውቶች ውስጥ ማስታወቂያ የሚሰራበት ጥበቡ ይገርመኛል። ከነዛ ውስጥ እያዝናናን ማስታወቂያ ያስተላለፈባቸውን እንይ። የሰማ ስማ ያልሰማውን ስማ። አቶ ሙላቱ ከበርቴው ባለ ሀብቱ እናታቸው ከዚህ ዓለም በሞት ስለተለዩ ከቤታቸው ያዘጋጁትን ድግስ ማነው ለቅሶ ትካፈሉ ዘንድ ተጋብዛችኋል። ጥሪ አንተ የእስራኤል ስራ ምንድን ነው? ጥሪ እንዴ የማነፍ ሄደለ እንዴ በስፒከር ተላረክ ስም የሚቀየር መስሎ ነው። ማነፍ ነፍ ምንድን ነው የምትፈልገው ነገር ተናገረው። የአቶ ሙላቱ እናት ነው ያልከው? ወይ
ለአንተ ልደት ነኝ አታሽቃጥ። ሄደህ የምትሰባብረውን ሰባብ። ግን እንዴት ነው የሞቱት? አንተ 85 ዓመታቸው ነበሩ። አዎ ከዛ በኋላ 85 ዓመት የደረሰው ምን ሊሆን ነው ታዲያ? ከመሞት ውጪ ምን ይላል? የዲናረቱ ቤት ደረሱ ተብላችኋል፣ ሰምታችኋል። ምንም ረብሽ ነው መተኛት አይችልም። በእውነት ረበሽኩ አይደለ? 1 ሜትር የሽቦ አልጋ ላይ እንደ ሺህ እግር 45 ታጥፍ የምተኛው እንቅልፍ ነው የምትለው። ጀርባ ያሳዝን። ስማ ጋሽ ሙላቱ ቤት ተደግሶላል። ሂድ እባክህ። እናንተም ብትሆኑ በቴክኖ ስፓርክ ቅዳሜያችሁን ያሳምሩ ይላችኋል ቴክኖ ኢትዮጵያ። ምን መሰለህ? ምን እሺ ቴክኖ ስፓርክ በጀንበሩ ደመቀ ኮንሰርት በሚገርሙ ጌሞችና ስጦታዎች እና ፎቶዎች በ6 ኪሎ ካምፓስ ላይ ያደርጉ የነበረውን ደማቂ ወጣቶች ኢቨንት ነገ ቅዳሜ ህዳር 6 በቃና ስቱዲዮ ሰፋ አድርጎ አዘጋጅቶላችኋል። መግቢያ በነፃ ነው። ከጓደኞቻችሁ ጋር መጣችሁ ፈታ በሉ። አዲስ አበባ ዩኒቨርሲቲ ተማሪዎች ነፃ የባስ ሰርቪስ አለ። በ6 ኪሎና በልደታ በሮች ላይ ከ7 ሰዓት ተኩል ጀምሮ ይገኛል። ባካችሁ እንዳይቀራ። እሺ ግዚ ተወኝ። ግዚ ወዲህ ነው የምትወጣው። ንገረኝ፣ ምንድን ነው? ምን ተፈጥሮ ነው? ሞርቄ ልጄቱም እጄንና ክራሽ ወዲህ ነው ታዲያ የምትሄደው? ሰውነቱን ያልገነባ በስፖርት ራሱን ያላዳበረ ወጣት አልፈልግም ብላ ሌላ ልታገባ ነው። ልትሄድ ነው። እኔ ለፍቅር እሮጣለሁ። እኔ ለፍቅር እከንፋለሁ። ከዚህ በኋላ ይሰፈር ሰው አንድ ሰው ግዛቸው ብሎ እንዳይጠራኝ ገዜ ሚጉ በሉኝ፣ ገዜ ተወንጫቢው፣ ገዜ በራሪው በሉኝ። እንላለን። አሁን ልደርስባት በቃ ተወጥሩት ልሩጥበት። እኔ ለራሴም ብዬ ነው የምሮጠው ማለት ግን ምንድን ነው የምትለው? ይኸውልህ በታላቁ ኢትዮጵያ በታላቁ ሩጫ ላይ በመገኘት ብቻ አምሮባቸው አሸብርቀው በተለየ ስታይል ቦታው ላይ የሚመጡ ሰዎች ፎቶ ቪዲዮዎች በመቅረጽ በማንሳት ከዛ #yuarfabulous እና #great Ethiopian run ብለህ በመወሰድ ተሸላሚ መሆን ትችላለህ። ምንድነው ሽልማቱ? ይኸውልህ አንደኛ የወጣው 100,000 ብር፣ 100,000 ብር፣ ሁለተኛ የወጣው 50,000 ብር፣ ሶስተኛ የወጣው 25,000 ብር። እኔ እኮ የትም ላይ ለመድረስ የምትሮጥ መስሎኛል እኮ። ለዚህ ነው ለካ የትም እንደ ንስር በራ ለምን አትሰወር? ምን የምን አገባኝ? ጋዜ አንተ እኮ በተፈጥሮ ትንሽ ጠረን ያስቸግራል። በዛ ላይ ደግሞ እንደ አልቦ የትም እዛ ብታገኝ ምን ልትል እንደምችል እሱ ብዬ ቀድሜ ፋብ ሳሙናን ይዣለሁ። ፋብ ሳሙና መጥፎ ጠረን ከገላው ልቅ ያደርጋል። ጥልዝ ነው የሚያደርገው። ፋብ ሳሙና ብሬነት ወይ ምግርሽ ዋዛ አይደለም። አይደለም እኮ ካልሲ ነው የሚሸተው። ካልሲ የሚያሸተው እግር ነው። ታዲያ ጽዳት ይጠበቅ። ፋብ ሳሙና እሺ ገዝዬ እሺ ምንም የተቀየረ ነገር የለም። እዛው ላይ ናቸው። እሺ ምን ላይ ናንተ? እኔ አንተ መጠበቅ ላይ ነኝ። ፈጣሪ ይጠብቅ። እኔ አጠብቅ። እሺ ጓደኞች ምን ላይ ናቸው? አንተ ላይ ይጠብቅ። ጓደኞች ራይድ እየሰሩ ነው። በእውነት ወይዘሪት አስካለች እኚህ ጨዋ ሴትዮ ልጅሳቸው ልጅም እሱ እኮ ራይድ እየሰሩ ምን ላይ ናቸው? እርሳቸውም ራይድ እየሰሩ ነው። ታማን እንዴ እኔ ሲል እንኳን 75 ዓመታቸው ነበር። 15 ዓመት አስበው። በ90 ዓመታቸው ራይድ የሚሰሩት የሚያበላ ከሆነ ታዲያ አዛውንት ይሰራል ምናምን ትለኛለህ እንዴ? ምን ነው ሁሉም መስራት ይችላል እኮ ራይድ። እኔ ራሱ አቶ ቻሌ ራይድ እየሰሩ ነው። ራይድ እኔ እኮ የመቃብር ቦታቸው የት ነው ልልህ ነው። ካረፉ ስንት ጊዜያቸው እንዴ? የሙት መንፈሳቸው ራይድ የሚሰራው ምን ሆነ ነው? ረስቼ እኮ ነው። ልጆቻቸው እኮ ራይድ ነው የሚሰሩት። ተው አንተ እንዴ ምን ሆነ እንዴ? ወስሮን ጊዜ ያማ እንዴ ሜንታል ችግር አለበት። እኔ ሳጎቴ ራይድ ምናምን የሚያበላ ስራ እኮ ነው እንዴ? አካውንት ያለ እንዴ? አካውንት ያለ ከሀገር ውስጥ ስልክ ቁጥር ይልቅ ያንተን አካውንት ነው የሸመደድኩት። ራሱን ቁጥር 500 ጊዜ ደጋግመህ ረስቼ እኮ ነው አይደል? ይረሳል። 150 እያደረክ እየቆራረጥክ እንዳይዝብኝ። እሺ አዎ ኔትወርካችሁ አሪፍ ነው። ኢትዮጵያ ከመሆን አሪፍ ነው ልኩት። እስኪ ደጉ ገባች። 15 ዓመት ጠብቄ 15,000 ብር። አነስ ያለች የሆነች ነገር ተከራይ የሆነች እንደ ሻፕ ነገር እዛ ውስጥ የሆነ ነገር ጀምር። እንኳን በደህና ጊዜ ተወልደ ነው። በእኛ ጊዜ ቢሆን ወይ ኢንስትሮ ወይ ሸንኮራ ነበር ማስጀመር። በርታ ያልተሰራሁት ያልተወንኩበት መድረክ የለም። እንዴ ኧረ ሲቀደም ምንም መድረክ ምንም ያውቀው ነገር የለም። ምን ነው የመድረክ ባከን ቆይ የሆነ ነገር ላሳይሽ። አየሽ ከአርት ጋር ከጥበብ ጋር ያልተገናኘሽ ስጋ ውስጧ ባዶ ነው። ባዶነት ይወራል። ቀዳዳ ስለያቸው ነዛንቺ ምን እባክህን ዝም በል እስቲ። ስለ እውነት ነው የምልህ አንድ በትን ተጠየፍኩት። ኧረ እባክህ በእውነት የሆነ ከሰራው ነገር እሺ አቅርብ። ኦኬ ከሰራው ስለ በኦሮምኛ አንዴ የሰራው እንትን አለ ቅርብና የሆነ የትወንኩት ትወና አለ። ሙክትሌ ባለቀባ አንስ መሌ ማለንቀባ ያንተዳ ሻምድዶ ነው አይችልም። በአማርኛ አለ እኮ ከፈለግሽ እኮ ብርቱካን በልጄ ሎሚ ይለኛል። ከአንቺ ከመለየት ማበድ ይሻለኛል የኔ ፍቅር። የህዝብ ግጥም አይደል እንዴ? ያልገጠመው ገጣሚ ያለ የለም። አንድ ልጨምርልሽ በኦሮምኛ አኒንታ ወከነ ጉበቴ ከእንገል አምባሻ ቢተጤን የጀራ ሻምድዶ ነው። የት ነው የምታቀረው? እኔ የተማርኩትማ ani kanan baradhee tiyaatirii fi aartii dungoottidha. Maarree tiyaatiriin dungoo kana dura aartistoota hedduu oomishuun aartii Oromoof gumaacha taasiseetii jira. Ammas irra deebiin aartistoota gara biraa oomishuu waan barbaaduuf namoonni fedhii kanaa qabdan bishooftuu gamoo shootin tsaaratti dhuftaniitiin galmaa'uu dandeessu. Lakkoofsa bilbila as jalatti isinii kaa'u kanarratti bilbiltanii galmaa'uus ni dandeessu. Galatooma.
ሙኒት እንዴት ነው ለመች? ከዛሬ ነገ እነግርሻለሁ እያልኩ እኮ እየረሳሁት። ከሲሚንቶ በላይ ውድ ምን እንደሆነ ታውቂያለሽ? አንቺ ነሽ። ልጆቹ ምናምን ያስቸገሩሽ አይደለም? ከአርማታ ከሙሌት ከኮንክሪት በላይ ጠንካራ ምን እንደሆነ ገምቼ ላንቺ ያለኝ ፍቅር ነው። ይሄኔ ሙኒት ነው ትምት ነው ክርስቲያንሽ ባለሙያ እጁን የተሳመ ግንበኛ እንደሰራው ሆልክ እጅ ለስላሴ በጣም ተሽከርኳት መስሎኝ ነበር። አንቺ ነኝ እንጂ ባለ ለውን አያይ ብቻን ያዝ አይሻ መቀኝ ብቻን ሸክመና ታያችሁ ይከብደዋል። ከባዱማ ፍቅርሽ ነው። ብላጂ ከግንበኛ ጋር የምትለፋኝ ነይ ስራት ነው ቀኛ ኮንትራክተር ነው ከግንበኛ ጋር የምትለፋደኝ ቢሆንም ከኛ ከኮንትራክተሮች ይሻልሻል እንጂ ምድር ነው የምትለው አንተ ወይ ስራ ከተሰራ ስራ እስካልቆመ ድረስ የፈለጉትን ማድረግ ይችላል። ደግሞ ለምን ነው ስሜን እየጠራን የምትለው? ምን ማለት እንዴ? ስሜ ኮንትራክተር ማለት አሽቃባጭ ማለት ነው። እነሱ አይምሯቸው ላይ ሳቡትን እኛን አውርደን ተጨባጭ የምናደርገው። ስለዚህ ባለሙያ ጥበብ የኔ ቤት በአበል መኖር ነው በገንዘብ ማዕበል መኖር ነው የሚሻለሽ? ገንዘብ ማዕበል የኔ ቤት አረቀን ሰራተኛውን እንኳን ተውል እንዴ ነው አይደለ? ሰማዩል በርና መስኮቱ እንዳለ በኮንክሪት ደፍኜ G+3 የቆም የጨለማ 10 ቤት ካላረኩት ሞቻለሁ አለ። ወይ ነችቺ ልጅ ለካ ሰላም አንጸባራቂ ምን ያደርግልህ? ስራ ልገባን ወይኔ አንተ እግዚአብሔር የባረካት ልጅ መኪና ገዝታ ስጠች ህይወት ይሆናለች አይደል? ምን ነው የምፈልገው? አንተ እከክ ልቀቀኛል አለቀውም ነው ከከ አይደል? አንተ ቀን ጌጤ ነው ምን ነው አልገባህም እኮ በመኪናው ምን ልስራ? እኔ ተሰጥቶኝ ችግኝ መከርከም ነው ኮሎኔል መንግስቱ ኃይለማርያም። ስለዚህ ህዝብ ልክ ነበር። ወርቅ ብታነጥፍለት ፋንዲያ። በጣም ኢትዮጵያ ውስጥ ከባዱ ነገር ድህነት ማጥፋት ሳይሆን ድህነትን ከድሃ መለየት ነው። ድህነት ብቻውን መሮታን ነው እንዴ? ሮዛ አዎ የቅድስት ጓደኛ በጣም ይናጠጠች ሀብታም ነች። ከሷ የበለጠች ቅድስት ባሰ አሁን ስላላየችኝ ነው እንጂ ማለት ሰላም ትለኝ ነበር። እኔ አየኋታ ሮዚና አየ እሺ እናቴ አትጥፋሽ እኔ አልጠፋም። አይ ሮዚና ስሚ ደጋግ ዜና ስልክ ተቀበልከት? እኔ አልቆይም ቸኩላለሁ። በቃ መኪና ሊገዛልሽ ነው ላንቺ። ይኸውልህ መኪና አጠቃቀሙን አሳያለሁ። ምን ልታደርግበት የለም እንዳንተ ምን ልታደርግበት? ወይ ከፕሌይ ስቶር ወይ ከአፕ ስቶር ያንጎ ፕሮን አወርዳለሁ። እዚህ ሆኜ እዛ መሄድ ሳይጠበቅብኝ በ5 ደቂቃ ውስጥ እመዘገባለሁ። ይኸውልህ ከያንጎ 2 ገቢ፣ አንድ ከደንበኛ አንድ ከያንጎ ፕሮቨንስ። ከዚህ በፊት 20 ጉዞ ስታደርግ እስከ 6700 ብር የነበረው ባደረግነው ማሻሻያ 7700 ብር ሆኗል። ይኸውልህ ግብ በጨመረ ቁጥር ገቢን በዛው ልክ ያድጋል ማለት ነው። እኔም በቃ ከዚህ በኋላ ስለምሰራ ያንጎ ሹፌር ነው። አሴውሲና ይምታለከ ሲባል ይሞሲና ስምሽ እስካት ነው ገኖስና በመዲና እንግዲህ ያኛው ከዝዋይ ነው የመጣው። ይሄኛው ተንኮሱ ደግሞ ከሰንዳፋ አካባቢ በዛ መስመር ነው የመጣው። ተመልከቱ። ከዛ መተው እዚህ አዲስ አበባ ላይ ቁጭ ብለው ድንቅ የሆነ ተአምር የሆነ ነገር እየሰሩ ነውና ሰዎች አይምሯቸውን ከተጠቀሙበት ከየትኛውም ጫፍ ቢሆኑ ትልቅ ደረጃ የማይደርሱበት ምንም አይነት ሁኔታ የለም። እዚሁ ቁጭ ብሎ ሴት እየለከፈና ሰፈር እየረበሸ የሚኖር ማዕት ሰው አለ። ሰዎች ደግሞ ከሆነ አካባቢ መጥተው ደግሞ እንደዚህ በአንድ ጊዜ የሚለወጡበት አገር የሚጠቅሙበትና ሰዎች የሚኮሩባቸው እንደዚህ አይነት ሰዎች ደግሞ ይፈጠራሉ። ሁላችሁም ያላችሁን ታለንት በውስጣችሁ የተቀመጠ ነገር መርምሩና ወደ ስራ ግቡ፣ ሰግጡ ብሏል አዶናይ። ሰግጡ ያለበት እንግዲህ እኔ እንደሚገባኝ በደንብ ሙጥኝ ብሎ መያዝ፣ ቸክሎ መያዝ፣ ቸክሎ ያጠናል እንደሚባለው እንደዛ ነው የምረዳው። በየይሉን ታታችሁ ለመስራት ሞክሩ። ሰክሰስ ላይ ትደርሳላችሁ። ቲክቶክ ይከፍላል፣ ዩቲዩብ ይከፍላል። ጠንክራችሁ መስራት ነው። እንደዚህ ቪዲዮ ስንቀርጽ በጣም ቀላል ይመስላል፣ ዝም ብለን የሆነ ነገር ይመስላል፣ ግን ተዘጋጅተንበት ነው የምንሞክረው፣ ግን እየከፈለን ነው ለኛ። ለማንኛውም ቻናሌን ሰብስክራይብ፣ ቪዲዮቼን በማየትና ለብዙዎች እንዲደርስ ሼር በማድረግ ተባበሩኝ። ብሩክ ኢንተርቴይንመንት ይቀጥላል። ባይ